ሰላም ጤና ይስጥልን ውድ የአንትሮ ጆርናል ቤተሰቦች የከበረ ሰላምታችን ከያላችሁበት ይድረስ እያልን አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። በቅድሚያም ዋና ዋናዎችን እነሆ። ሰበር ዜና። ትራምፕ ለኢራን ተጨማሪ 10 ቀናት ሰጡ። የእስራኤል መከላከያ ኃይል ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን የእስራኤል ጦር የኢራን ከፍተኛ የጦር መሪዎችን ኢላማ ያደረገውን ዘመቻም አጠናክሮ እንደሚቀጥል አስታወቁ። አሳሳቢው የሆርሙዝ ወሽመጥ ጉዳይ፣ በሌላ በኩል የመካከለኛው ምስራቅ ግጭትና እያስከተለ ያለው መዘዝ፣ ዝርዝሩን የምናየው ይሆናል። ትራምፕ ለኢራን ተጨማሪ 10 ቀናት ሰጡ። ትራምፕ ኢራን ላይ ሰነዝራለሁ ያሉትን የኃይል መሠረተ ልማት ጥቃት ቀነ ገደብ አራዘሙ። ፕሬዝዳንቱ እስከ ፈረንጆቹ ሚያዝያ 6 ለ10 ቀናት ያህል ምንም አይነት ጥቃት በኢራን ኃይል መሠረተ ልማቶች ላይ አይፈጸምም ብለዋል። ውይይቶች በበጎ መቀጠላቸውን በትሩዝ ሶሻል ሚዲያቸው ላይ ያሰፈሩት ትራምፕ ሰኞ የ5 ቀናት ቀነ ገደብ ለኢራን መስጠታቸው ይታወሳል። ይህ ዜና እስከተጠናከረበት ሰዓት በቴህራን በኩል በጉዳዩ ላይ የተባለ ነገር የለም። ዘለግ ባለው ጊዜ ውስጥ ቴህራንና ዋሽንግተን ፖለቲካዊ መግባባት ላይ ይደርሳሉ የሚል ተስፋም ተጥሏል። በሌላ በኩል የእስራኤል መከላከያ ኃይል ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን የእስራኤል ጦር የኢራን ከፍተኛ የጦር መሪዎችን ኢላማ ያደረገውን ዘመቻም አጠናክሮ እንደሚቀጥል አስታወቁ። ቃል አቀባዩ ይህን ጠንካራ ማስጠንቀቂያ የሰጡት የኢራን ኢስላማዊ አብዮት ዘብ የባህር ኃይል ዋና አዛዥ የሆኑት አሊሬት ታንግስሪን በባንደር አባስ ከተማ በተፈጸመው ድንገተኛ የአየር ጥቃት መገደላቸውን ተከትሎ በሰጡት ይፋዊ የቪዲዮ መግለጫ ነው። ጄኔራል ዴፍሪን የጦርነቱን ቀጣይ አቅጣጫ በግልጽ ሲያስቀምጡ ይህ አይነቱ ነጠላ ግድያ አይቆምም፣ እስራኤልን የሚያስፈራራ ማንኛውንም አካል ማሳደዳችንንና ያለማቋረጥ መምታታችንን እንቀጥላለን በማለት አስተላልፈዋል። በዚህ መግለጫ ላይ ቃል አቀባዩ እንዳብራሩት አሁን እየተካሄደ ባለው ጦርነት እስራኤል እስካሁን ከ1000 በላይ የሚሆኑ የኢራን ጦር መሳሪያ ማምረቻ ኢንዱስትሪዎችንና ቁልፍ ማዕከላትን በቦምብ ደብድባ አውድማለች። ጥቃቱ በተለይ ሚሳኤሎችን፣ አውዳሚ ድሮኖችንና የመከላከያ ስርዓቶችን በሚያመርቱት ግዙፍ የጦር ፋብሪካዎች ላይ ያነጣጠረ መሆኑን ገልጸው ይህ የጥፋት ዘመቻ ኢንዱስትሪዎችን ንብረት ከማውደም አልፎ ለእነዚሁ ተቋማት በንዑስ ተቋራጭነት በሚሰሩ አካላት ላይም እንደሚደርስ አስጠንቅቀዋል። ጄኔራሉ በቀጣዮቹ ቀናት ይህን ወታደራዊ ስኬት ይበልጥ በማስፋት የደህንነት ስጋቱን ለረጅም ጊዜ ከእስራኤል እንደሚያርቁት አረጋግጠዋል። ይህ የእስራኤል ጦር ይፋዊ መግለጫ በተጨባጭ የሚያሳየው ቴል አቪቭ ከኢራን ጋር የገጠመችውን ጦርነት ከመደበኛ የጦር ሜዳ ውጊያ አልፈው ወደ ሙሉ የኢኮኖሚና የመሠረተ ልማቱ ማውደም ስትራቴጂ ማሸጋግሯን ነው። በተለይም ከፍተኛ የጦር መሪዎች በነጠላ ማደን ላይ ማተኮር በኢራን ወታደራዊና የፖለቲካዊ አመራሮች ዘንድ ከፍተኛ የደህንነት ስጋት፣ እርስ በርስ መጠራጠርና የሞራል ውድቀት ለመፍጠር የታለመ ነው። በሌላ በኩል ደግሞ የጦር መሳሪያ ማምረቻዎችና አነስተኛ ንዑስ ተቋራጮችን ሳይቀር ኢላማ ማድረጓ የኢራን የወደፊት ወታደራዊ መተካት አቅም ከመሰረቱ ለማሽመድመድና ለቀጠናው ያላትን የኃይል ሚዛን ሙሉ በሙሉ ለማዳከም የተቀየሰ የረጅም ጊዜ ወታደራዊ ስሌት መሆኑን ያመላክታል። በመካከለኛው ምስራቅ በአሜሪካና እስራኤል እና ኢራን መካከል እየተካሄደ ያለው ጦርነት ተከትሎ በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት እጥረት በአዲስ አበባ ከተማ ከባድ የትራንስፖርት ቀውስ እየፈጠረ ይገኛል። አሽከርካሪዎች አንድ ጊዜ ነዳጅ በተለይም ናፍጣ ለመቅዳት ቢያንስ ከ7 ሰዓት በላይ በሰልፍ ለመጠበቅ መገደዳቸው በምሬት ይናገራሉ። አንዳንዶቹ ከምሽት ጀምሮ እስከ ንጋት ድረስ በሰልፍ ቢቆዩም ተራቸው ሲደርስ ነዳጅ በማለቁ ምክንያት ባዶ እጃቸውን ለመመለስ ተገደዋል። ይህ የነዳጅ እጥረት በተለይም በሕዝብ ትራንስፖርትና በከባድ መኪና አሽከርካሪዎች ላይ ከፍተኛ የኢኮኖሚና የሥነ ልቦና ጫና አሳርፏል። አሽከርካሪዎች በነዳጅ ሰልፍ ምክንያት በፌርማታቸው ባለመገኘታቸው እስከ 2000 ብር የሚደርስ የገንዘብ ቅጣትና ያልሰሩበትን የሳምንት ገቢ ኮታ አስገቡ እየተባሉ እንግልት እየደረሰባቸው እንደሆነ ይናገራሉ። የሀገር አቋራጭ አሽከርካሪዎችም ከዚህ ችግር አላመለጡም። ዓለም አቀፍ ቀውስ እንዳለ ሆኖም በከተማ የሚገኙ አንዳንድ የነዳጅ ማደያዎች ነዳጅ እያላቸው የለንም በማለት በመደበቅና በሕገ ወጥ መንገድ ጉቦ እየተቀበሉ ለተመረጡ አሽከርካሪዎች ብቻ በመቅዳት ችግሩን ሆን ብለው እያበባሱት መሆኑን አሽከርካሪዎች አጋልጠዋል። በአሁኑ ወቅት የነዳጅ ዋጋ ንረትና እጥረቱን ለመቋቋም በርካታ የዓለም ሀገራት ተሽከርካሪዎችን በሰሌዳ ቁጥራቸው ወይም ኦዲቭን በመሰረት በፈረቃ እንዲንቀሳቀሱ ከማድረግ ጀምሮ ሰራተኞች ነዳጅ ለመቆጠብ
ከቤታቸው ሆነው እንዲሰሩ የሚያስገድዱ ጥብቅ ሕጎችን ተግባራዊ በማድረግ ላይ ይገኛሉ። በሌላ በኩል ከየካቲት 21 2018 ዓ.ም ጀምሮ አሜሪካና እስራኤል በኢራን ላይ የሰነዘሩት መጠነ ሰፊ ጥቃት ተከትሎ በዓለም የንግድ መስመር ላይ ከፍተኛ ቀውስ ተፈጥሯል። በዚህም ምክንያት 1900 የሚጠጉ መርከቦች በሆርሙዝ ሰርጥና በፋርስ ባህረ ሰላጤ አካባቢ መንቀሳቀስ አቅቷቸው ቆመዋል። ቴህራን ከጥቃት አዳራሾች አገራት ጋር ንክኪ ያላቸው መርከቦችን ወሳኝ በሆነው የሆርሙዝ ሰርጥ እንዳያልፉ በመዝጋቷም የባህር ላይ እንቅስቃሴው ሙሉ በሙሉ በሚባል ደረጃ ሊቆም ችሏል። መንቀሳቀሻ አጥተው ከቆሙት መርከቦች መካከል የነዳጅ ጫኝ፣ የኬሚካልና የንግድ ዕቃዎች የያዙ ግዙፍ መርከቦች ይገኙበታል። ይህም በዓለም አቀፍ የነዳጅ ዋጋና የአቅርቦት ሰንሰለት ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። መረጃው የአናዶል ዜና ወኪል ነው።